ለዘማሪ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን በእልልታ በጭብጨባ መስግኑት። ያሰባሰበን ማን ነው? ይህን ቀን የሰጠን ማን ነው? እኛ ጠርተናችሁ የመጣችሁ እንዳይመስላችሁ፣ ጎረቤት ወገን ዘመድ ጠርቷችሁ የመጣችሁ እንዳይመስላችሁ። የሚጠራ ማን ነው? ስለ ቸርነቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ገና እንዘምራለን፣ እንደ እግዚአብሔር ፈቃድ ገና እንዘምራለን። በመካከል እረፍት ስለሚያስፈልግ ነው። ለሁላችንም በያላችሁበት አረፍ አረፍ በሉ። እመቤታችን ተወለደች ማለት ለጌታችን መወለድ ስንት ዘመን ቀረው ማለት ነው? ከኔ ጋር ናችሁ? ስንት ዘመን? እንደምን አመሻችሁ? እንደምን አመሻችሁ? ድምፃችሁን ቀንሱና አንድ ጊዜ እንደማመጥ። እመቤታችን ቅድስት ድንግል ማርያም ተወለደች ማለት ለጌታ መወለድ ስንት ዘመን ቀረው ማለት ነው? 15 በሉ እንጂ። እመቤታችን ቅድስት ድንግል ማርያም ጌታን የወለደች በስንት ዓመቷ ነው? ስለዚህ እመቤታችን ተወለደች ማለት ሰማይ ተዘረጋ ማለት ነው። ፀሐይ ለመውጣት ሰማይ ያስፈልጋል አይደል? ሰማይ የተዘረጋበት ዕለት ነው። በጨለማ ለሚኖር ሕዝብ ታላቅ ብርሃን ወጥቷል ተብሎ እንደተነገረ ብርሃን የተባለ ጌታ ያስገኘች እመቤታችን ቅድስት ድንግል ማርያም ዛሬ ተወልዳለች። እንኳን ደስ ያላችሁ። እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰል ተብሏል አይደለም? የመዳናችን ምክንያት ማናት? እመቤታችን በሉ እንጂ። አረ አይሰማም። የመዳናችን ምክንያት ማናት? ጌታን ያስገኘች ማናት? ለአምላክ ማደሪያነት ተገብታ የተገኘች ንጽሕት ቅድስት የሆነች ማናት? ምን ነው ስሟን ፈራችሁት? እመቤታችን ቅድስት ድንግል ማርያም ዛሬ ልደቷ ነው። እንኳን አደረሳችሁ። የልደቷ ቀን ልደታችን ነው። በእሷ መወለድ በባርነት በጨለማ ለነበር ለሁላችን ዛሬ ታላቅ ብርሃን ተገኝቷል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ከዚህ በመቀጠል የሰንበት ትምህርት ቤታችን ዋና ሰብሳቢ የሆኑት ወንድማችን አማኑኤል ስለ ሰንበት ትምህርት ቤቱ አጠር ያለ የ10 ደቂቃ መልእክት ያስተላልፉና አንድ ግጥም በመሃል እንሰማለን። ከዛ በመቀጠል ክፍል 2 ዝማሬውን ዘምረን ክቡር አባታችን ቃለ መዳን ቡራኬ ሰጥተውን የዝማሬው መጨረሻ ይሆናል። እንዲሁ እንደተሰበሰብን እግዚአብሔር አምላክ እስከ ፍጻሜው ከሁላችን ጋር ይሁን። ወደ ወንድማችን እንሄዳለን። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የካቴድራላችን ዋና አስተዳዳሪ መላከ ጸያቢ መሸሻ፣ ካቴድራላችን ዋና ጸሐፊ ሊቀ ብርሃናት፣ ካቴድራላችን ዋና አስተዳዳሪ መላከ ጸያቢ መሸሻ፣ ካቴድራላችን ዋና ጸሐፊ ሊቀ ብርሃናት ቀሲስ ጥላሁን ዋለልኝ፣ ካቴድራላችን ምክትል ሊቀመንበር መምህር አክሊሉ መኮንን፣ የሰበካ ጉባኤ አባላት፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የመብዙኃን ፍሬዎች ምዕመናን ወምዕመናት ሁላችሁ እንደምን አመሻችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን ያደረሳችሁ። እግዚአብሔርን በእልልታ አመስግኑ። እንደሚታወቀው የካቴድራሉ መብዙኃን ሰንበት ትምህርት ቤት ከተመሰረተበት ጊዜ ማለትም ከዛሬ 24 ዓመት በፊት በ1994 ዓ.ም በአንድ ወር ከአስር በተጀመረ አገልግሎት ዘርፈ ብዙ እንቅስቃሴዎችን ወይም አገልግሎቶችን ስንሰጥ ቆይተናል። ከነዚህ አገልግሎት መካከልም የዝማሬ አገልግሎት፣ የወረብ አገልግሎት፣ የሰርግ አገልግሎት፣ የበገና ስልጠና፣ የመሰንቆ ስልጠና፣ ተከታታይ የኮርስ ትምህርት፣ የርቀት ትምህርት፣ የአብነት ትምህርት፣ የበጎ አድራጎት ስራዎች፣ የአውደ ምሕረት
ጉባኤ ማዘጋጀትና የመሳሰሉ አገልግሎቶችን እያከናወንን እንገኛለን። በተለይ ምዕመናን ሰንበት ትምህርት ቤት ሁል ጊዜ ስለ ሰንበት ትምህርት ቤት ስናወራ፣ ስለ ሰንበት ትምህርት ቤት ስንናገር በአእምሯችን የሚመጣው የዝማሬ አገልግሎትና የትምህርት አገልግሎት ነው አይደለም? ስለዚህ ሁል ጊዜ ቤተክርስቲያናችን ሰንበት ትምህርት ቤታችን የትምህርት መርሃ ግብርን በተለይ ዘርግታ ሁል ጊዜ ታስተምራለች ማለት ነው እና የዛሬው መልእክታችን በዋነኝነት ሁል ጊዜ ሰንበት ትምህርት ቤቱ ተከታታይ ትምህርት በየሳምንቱ እሑድ የሚሰጥ ትምህርት ያዘጋጃል። ይህንን ደግሞ ያው ዘመኑም ይታወቃልና በውጣ ውረድ የተሞላ ስለሆነ በየሳምንቱ ደግሞ መተን መማር የማንችል ሰዎች ተከታታይ የርቀት ትምህርት በወር አንዴ እየመጣን የምንማርበትን መርሃ ግብር በነፃ ቅድስት ቤተክርስቲያን አዘጋጅታ ሁል ጊዜ እናንተን ትጠራለች ማለት ነው እና በተለይን ዘመን ለመሻገር ለልጆቻችንም መልስ ለመስጠት የአሁኑ ዘመን ልጅ ጠያቂ ነው አይደለም? ስለ ቤተክርስቲያን ስለ ሃይማኖቱ የሚጠይቅ ትውልድ ነው ያለው ማለት ነው። ስለዚህ ለልጆቻችን መልስ ለመስጠት እኛም ተምረን የቤተክርስቲያናችንን ትምህርት እንድናቅ በሕይወት ደግሞ እንድንኖር መማር ያስፈልጋልና ይህንን ሁላችንም እንድናደርግ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። ከዚህ ጋር ተያይዞ የዛሬ ዓመት ምዕመናን ትዝ የሚላችሁ ከሆነ የንዑሰ ክርስቲያን መርሃ ግብር ወይንም ደግሞ ከዛሬ 1 ዓመት በፊት ከዳውሮ ኮንታ ሀገረ ስብከት 21 ሰልጣኞችን በቤተ ክርስቲያናችን አስመጥተን አሰልጥነናል። ታስታውሳላችሁ? 1 ወር ሙሉ ስናስተምር፣ ስንመግብ፣ ማደሪያ አዘጋጅተን ስልጠና ስንሰጥ ነበር። ያንንም ካጠናቀቁ በኋላ በአውደ ምሕረት ላይ እናንተ ባላችሁበት የ1 ወር ስልጠናቸውን ካጠናቀቁ በኋላ አስመርቀን ሸኝተናቸዋል ማለት ነው። በዚህ 1 ዓመት ውስጥ በየቦታቸው በየሀገረ ስብከታቸው በየአጥቢያቸው ሄደው ደግሞ 850 የአማንያንን አስተምረው አስጠምቀዋል። እንኳን ደስ አላችሁ። ይሄ በ1 ዓመት ነው። ስለዚህ በየዓመቱ ቅድስት ቤተክርስቲያናችን ልጆችን እያገኘች ትቀጥላለች ማለት ነው። 850 ምዕመናን ብቻ ሳይሆን ከ5 በላይ አብያተ ክርስቲያናትን ደግሞ አሰርተው ቤተክርስቲያን እንድትገለገልበት አድርጓሉ ማለት ነው። የእግዚአብሔር ስም የተመሰገነ ይሁን። ትልቅ አገልግሎት ስለሆነ ማለት ነው። ከዚህም በኋላ ደግሞ እንደዚህ አይነት አገልግሎቶችን እንደ አጥቢያ ቤተክርስቲያን እናከናውናለንና እንደዚህ አይነት መርሃ ግብሮችን ስናዘጋጅ ሁል ጊዜ የእናንተ ድጋፍ እንዳይለየን በእግዚአብሔር ስም እናሳስባለን ማለት ነው። በስተመጨረሻም እንደ ሰንበት ትምህርት ቤት የሰንበት ትምህርት ቤት አገልግሎት ያው እንደምታውቁት ቤተክርስቲያናችን ካቴድራል ከተባለች 2 ዓመት አይደለም። በ2016 ይህን የመሰለ የሚያምር ህንፃ አስመርቀን አገልግሎት እየፈጸምን እንገኛለን ማለት ነው እና ቤተክርስቲያናችንም ሰንበት ትምህርት ቤታችንም አገልግሎቱ እየሰፋ የሚገኝበት አጥቢያ ስለሆነ ማለት ነው እና ከዚህ ጋር ተያይዞ የሰንበት ትምህርት ቤቱም አገልግሎት በዛው ልክ እየሰፋ ስለሆነ የመማሪያ ቦታዎች፣ የመሰብሰቢያ ቦታዎች፣ መዝሙር የምናጠናበት ቦታዎች በእጅጉ እየተቸገርን መተናል ማለት ነው። ስለዚህ ይሄንን ችግር ደግሞ እንዲፈታ እንደ ቤተክርስቲያንም እንደ ሰንበት ትምህርት ቤትም ከአባቶቻችን ጋር እየተነጋገርንበት ነው። ቤተክርስቲያኑ ሰንበት ትምህርት ቤቱ የራሱ የሆነ ሁለገብ ህንፃ እንዲኖረው እንፈልጋለን፣ እናስባለን ማለት ነው እና ይህ ሂደት ላይ ነው የሚገኘው። ስለዚህ ይህ ሂደት በሚጠናቀቅበት ሰዓት ወደ እናንተ የምናመጣ ስለሆነ በዛ ድጋፋችሁን እንድትቸሩን በልዑል እግዚአብሔር ስም እናሳስባለን። በስተመጨረሻም ይሄ መርሃ ግብር እንዲፋካ እንዲዘጋጅ የቤተክርስቲያናችን ዋና አስተዳዳሪ መላከ ፀሐይ አብይ መሸሻ ይሄ መርሃ ግብር እንደ ሰንበት ትምህርት ቤት ቢሮአቸው ገብተን ይሄ መርሃ ግብር ልናዘጋጅ ነው አባታችን ምን ይመስሉታል ብለን ስናማክራቸው በእልልታ በደስታ ነው በእውነት የተቀበሉን ማለት ነው። በእግዚአብሔር ስም አመስግኑልን። ስለዚህ እሳቸውን ብቻ አይደለም የካቴድራላችን ዋና ጸሐፊ ቀሲስ ጥላሁን አለልኝም ሁሉን ነገር በመፍቀድ ማለት ነው የምንፈልጋቸውን ነገሮች ሁሉ በማሟላት ይሄን የመሰለ መርሃ ግብር እንደ መጀመሪያ እንደ ቤተክርስቲያን ይሄ የመጀመሪያ ነው ማለት ነው። ከዚህ በኋላ እግዚአብሔር ቢወድና ቢፈቅድ ደግሞ በየዓመቱ የምናዘጋጀው መርሃ ግብር ነው ማለት ነው። ከክፍተቶቻችን እየተሻሻለ እናንተም ደስ እየተሰኛችሁ የእናታችን የእመቤታችን የቅድስት ድንግል ማርያም መወለድ በዓሏን ምክንያት በማድረግ ልዩ መርሃ ግብር እናዘጋጃለን። እግዚአብሔር በወደደ በፈቀደ ማለት ነው። እግዚአብሔር ይስጥልን፣ ለሁላችንም እግዚአብሔር ይስጥልን። አመሰግናለሁ።
ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። የአገልግሎት ዘመኑ በቅድስት ቤተክርስቲያን የተባረከ ያደርግልን። አንድ 3 መልእክቶች አሉኝ። የመጀመሪያው ያው ዛሬ እንዳስተዋላችሁ ትምህርት አልተሰጠም። ስለዚህ የእመቤታችንን ልደት በተመለከተ በራሪ ጽሑፍ በመካከላችሁ እየዞረ ነው። ሁላችሁም እንደደረሳችሁ እርግጠኛ ሁኑ። ቤት ገብታችሁ ልታነቡት፣ ለሚጠይቁ ልጆቻችሁ ልታስተምሩት ይገባል። ሁለተኛው ጧፍ አሁን ሁለተኛው ክፍለ ጊዜ ላይ ነው የምናበራው። እስከዛ እንድትታገሱ አሳስባለሁ። የመጨረሻው መልእክት ዕጣ በመካከላችሁ እየዞረ ነው። ለአገልግሎቱ ድጋፍ ይሆናል። እሱን እንድትገዙ ለማለት ነው። ከዚህ በመቀጠል ቀጥታ የምንሄደው አጣር ያለ ግጥም ስለ ዕለቱ እህታችን ታቀርብልናለች። ከዛ በመቀጠል ወደ ክፍል 2 ዝማሬው በቀጥታ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናቱ እናቴ ልደትሽ ልደቴ ለእናትነት ክብር እርሱ ከመረጠሽ በዮሐንስ በኩል ለእኔ ከተሰጠሽ እኔም እርሱን ጌታ ብዬ ከተቀበል ማዳኑን አምኜ በሕጉ ስር ከወል እናቱን እናቴ ብዬ ለመቀበል ጥያቄ ልርድ ለምን እንዴት ልበል? ፈጣሪን ልትወልጂው አምላክን ልታዥው ሰማይና ምድር የማይወስኑትን በቅፍሽ ልትይዥው ከድንግልና ጡት ወተት ልታጠቢው የዓለሙን መጋቢ ከድሃ ማጀትሽ ሲራብ ልትመግቢው እናት አባትሽን ከስር ልታስፈች የፍቅርን አባት በፍቅር ልትረቺ ከሐና ከኢያቄም የተወለድሽ አንቺ የአንቺ ግሩም ልደት ለእኔም ነው ልደቴ የጥምቀቱ መስራት ልጅሽ ነው አባቴ። ዓለም ብርሃን አለ ውስጥሽ ባለው አዳም ቀና አለ ተስፋ ብርሃኑ እንደ እናትና ድንግል ንግሥትና አገልጋይ ሰማየ ሰማያት ጽርሐ አርያም ሆይ ቅድስተ ቅዱሳን ንጽሕተ ንጹሐን ማኅፀኑ ለጽድቅ እናቱ ለብርሃን ትወልድሻልና የፀሐይ እናቱ ጽርሐ አርያም ሆንሽ ብላቴናይቱ የብርሃን እናቱ የፀሐይ ምስራቁ የአዳም ሙሉ ተስፋ የሰይጣን መብረቁ ስለ አንቺ መወለድ ዓለም ተፈጠረ፣ ስለ አንቺ መወለድ የሰው ልጅ ከበረ። አዳምና ዘሩ በኃጢአት ቢረክሱ በአንቺ መወለድ ግን በክብር ነገሱ። በአንቺ ልዩ ልደት አዳም አምላክ ሆነ፣ በአንቺ ልዩ ልደት ክብራችን ገነነ። በአንቺ ልዩ ልደት ዲያብሎስ ታሰረ፣ በአንቺ ልዩ ልደት ባሪያ መሆን ቀረ። እኔም ደፋር ሆንኩኝ ፍርሃት ተሰወረ፣ ባዶ አእምሮዬ ክብርሽን ነገረ። ልጅሽ በምድር ላይ ስጋሽን በመልበስ አዳምን ሊያድነው ለእኛም ጽድቅን ሊያወርስ የረገጠው መሬት የቆመበት ቦታ ከቤቴልሔም ዋሻ እስከ ጎልጎታ ቅዱስ ከተባለ ውሎ ያደረበት ልዩ ክብር ካለው የተሰቀለበት አንቺማ እናቱ ማኅፀን ዓለሙ ስጋውና ደሙ የሰውነት ልኩ እንዴት አትከብሪ፣ እንዴት አትቀደሽ፣ እንዴት አትወደጅ፣ እንዴት አትወደሽ። እንኳንስ ለእኔና ለእርሱም ለጌታችን ፈጣሪ ለሆነ እናቱ መባልሽ ይህ እውነት ከሆነ እናቴ መሆንሽ እንዴት አልታመነ? በስጋ አይደለም በረቀቀ መንፈስ እናቴ ሆነሽኝ አንቺን ክብር ቦስ ይህንን መታደል እንዴት እገፋለሁ? እናቱ እናቴ ነሽ ተቀብዬሻለሁ። ሰማይና ምድር ልደትሽን ሲያከብሩ ሊቃውንት ሲቀኙ መላእክት ሲዘምሩ በክብር ምልጃሽን ተማምነው በክብር ያደሩ ለምሕረት ቃል ኪዳን ለክብር ሲጠሩ እንደ ልጅነቴ ለእኔም እንዲምረኝ እንባሽን አስታውሶ ልጅሽ እንዲምረኝ ዝም ማለት ያልቻልኩት ለዚህ ነው ድፍረቴ። የአንቺ መወለድ ነው የጽድቅ መሰረቴ፣ ልጅሽ ሕይወቴ ነው እናቱ እናቴ ነሽ ልደትሽ ልደቴ። መስዋዕት ለእግዚአብሔር። ቃለ ሕይወትን ያሰማል። ልልብላችሁ እህታችንን አመስግኑልን። ስለ አንቺ መወለድ ዓለም ተፈጠረ፣ ስለ አንቺ መወለድ የሰው ልጅ ከበረ። አዳምና ዘሩ በኃጢአት ቢረክሱ በአንቺ መወለድ ግን በክብር ነገሱ። በአንቺ ልዩ ልደት አዳም አምላክ ሆነ። በአንቺ ልዩ ልደት በርስቲ አዳም አምላክ ሆነ። በአንቺ ልዩ ልደት ክብራችን ገነነ። በአንቺ ልዩ ልደት ዲያብሎስ ታሰረ። በአንቺ ልዩ ልደት ባሪያ መሆን ቀረበ። እኔም ደፋር ሆንኩኝ ፍርሃት ተሰወረ።
ቃለ ሕይወት ያሰማልን። በእውነት ደስ አይልም? የእመቤታችን መወለድ ለእኛ ይሄ ነው። እንግዲህ አሁን በቀጥታ ወደ ዝማሬው እንሄዳለን። ስክሪኖቹ ይታያችኋል አይደል ምዕመናን? ድምፃችሁ ግን አይሰማም ስትዘምሩ። ለእናንተ የሚሆኑ መዝሙሮችን ነው መርጠው የደብረ ሰንበት ትምህርት ቤት ወጣቶች የተዘጋጁት። ሁላችንም በያለንበት እንነሳና ክቡር አባታችን ጧፉን እየለኮሱልን ነው። በያለንበት ተዘጋጅተን የመጨረሻውን ክፍል 2 ዝማሬ በተመስጦ እንዘምራለን።
አልብኪ ነውር ወይምንትኒ በላዕሌኪ አልብኪ ነውር ወይምንትኒ በላዕሌኪ ፀሐይም ሊባኖስ እትየ ምሕረት ፀሐይም ሊባኖስ እትየ ምሕረት ፀሐይም ሊባኖስ እትየ ምሕረት ፀሐይም ሊባኖስ እትየ እመብርሃን አማን 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 አማን